السلام عليكم ورحمة الله وبركاته እንግዲህ የቢድዓ አይነቶች እንደምታውቁት ነው ደግሞ እነዚህ ሌላ የሱፊያ አካል ናቸው አሁን ይሄ እነሱ ዲን ብለው ይዘውታል ቢድዓ አይንን ያውራል ልብን ያውራል ውስጥን ያጠፋል አእምሮ ያደነዝዛል እንደምታውቁት ሱብሃንአላህ ما أنزل الله بها من سلطان الله ምንም ማስረጃ ያላወረደበትን አዳዲስ ነገር በየጊዜው እየፈጠሩ አሁን እነዚህ እንግዲህ ዒሽቅ ነው የነዚህ ደግሞ ለየት ያለ ዒሽቅ ነው የአህባሾች ዒሽቅ አለ የነዚህም ዘመዶቻቸው ናቸው የነዚህ ደግሞ ዒሽቅ ነው እና ቢድዓ ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩት ነገር ሱሐቦች ያልሰሩት ነገር እጅግ ለሚያየው hatta ለሙስሊም አይደለም ሙስሊም ላልሆኑ ሰዎች ሲያዩት ራሱ والله በጣም የሱፊያ የአህባሽ መንገድ በጣም ዘግናኝ የሚያስጠላ ነው በየቦታው በቃ ሐማቃ ነው ሞኝነት ነው የሚያስተምረው እንደዚህ አለ ዚክር አይባል ሶላት አይባል እንደው ድቤ መደብደብ ከበሮ መደብደብ ማጨብጨብ መጮህ አሁንም በየቦታው በአገራችን አንዳንድ መሳጅዶች ላይ ዒሽቅ እየተባለ አሁን ረቢዑል አወል እየደረሰ በእልህ የሚሰሩ ስራዎች ሁሉ የዚህ አካል ናቸው ሱብሃንአላህ እና ነብያችን አለይሂ ሰላቱ ወሰለም ዘግተውታል ኩሉ ቢድዓቲን ضلاله ኩሉ ቢድዓቲን ምንም የቀረ የለም ቢድዓ ፈጠራ በሙሉ ጥመት ነው ብለዋል ረሱል አለይሂ ሰላቱ ወሰለም አንድ እንኳን የተውልን ነገር የለም قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم بلاچو محمد اللهን የምትወዱ ከሆናችሁ አላህን የምትወዱ ከሆናችሁ እኔን ተከተሉ ይበላቸው እኔ ሰራሁትን ስሩ በላቸው አላህ ይወዳችኋል ወንጀላችሁንም ይምረላችኋል በላቸው ይላል ነብዩ አለይሂ ሰላቱ ወሰለም የሚወዱ ሰዎች አህለ ሱናዎች መስጂድ ተሰብስበው ጁሙዓ ሰግደው አግስና ያ ረሱላህ እያሉ የሚጨፍሩ አይደሉም እሳቸው ያልሰሩትን በሱሐቦች ዘመን ያልነበረን እየሰሩ የሚደለቁ የሚጨፍሩ አልነበሩም አላህ Subhanahu Wa Ta'ala ከእንደህ ለጥመት ከእንደህ ለቢድዓ ከእንደህ ለሽርክያት خرافات الله نزايبنا السلام عليكم ورحمة الله وبركاته